رشيدي سامل أرجع جبنا مال السلام عليكم ورحمة الله وبركاته. يفرحنا يفردوس بيت سبوت سلام ناتشون دي ناتشو يلاتشو يبالفون باليم برانك አርገዋና እና ይሁላችሁ ዛሬ ቡና ላፈላ ነው እያቀራረብኩ ነው። ይቅርታ ለማለት በጣም አስቀይሜዋለሁ። ይሁላችሁ አሁን እዚህ ጋር ጀበናችንን ጥደናል። ውሃ እየጨመርን ነው። ቡና እናፈላ ነው እላችኋለሁ። እቺ ጀበና በጣም አሪፍ ናት፣ ምርጥ ናት። ሞክሯት። ዋጋዋ 3500 ናት አሁን ላይ። እኔ ስቶብ ላይ ጥጃታለሁ። ሰው ይተረተራል ይላሉ። ከሰል ላይ ብቻ አልሞከርኳትም እንጂ አሪፍ ናት። ሞክሯት፣ እናንተም ትወዷታላችሁ። ቆንጅዬ ናት፣ ቅልጥፍ ያለች ናት። እና እስኪ ዛሬ ፏፏ እንበል። አበረታቱን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እዚህ ጋ ሱፍራ እያቀረብኩ ነው። አቀራርብ ነው። ስኒዎቼን ልደራድር ነው። ረከቦቴን ላመጣ ነው እላችኋለሁ። አብራችሁን እስኪ ተከታተሉ። ልደራደር። ኢንሻአላህ ናት እቺ ስኒ በጣም ነው የምታምረው። ግዟት እናንተ። እኔ በጣም ወድጃታለሁ። ቅልጥፍ ያለች ናት። ቆንጅዬ ናት። ዋጋዋ ተወደደ እንጂ በትልቁ 4500 ይሁን ነው መሰል። ይቺን 3500 ነው የገዛኋት። እስኪ አስተያየት እየሰጣችሁን ይኸውላችሁ። እንግዲህ ሐረካት ልሰራ ነው፣ ልደረድር ነው። ይኸውላችሁ ቡና ቤት እንደሚሰሩት ሰዎች እያደረኩ ነው። እንዴት ነው? አስተያየት ስጡኝ እስኪ። እችልበታለሁ። እዛ ጋር ሌላ ሲኒ እየጨመርኩበት ነው። ሞራ እንዲል ረከቦቱ ጎደል ሲል ደስ አይልም። ይችኛዋ 6 ሀባ ብቻ ነው፣ 6 ፍሬ ስለሆነ ረከቦቱን አሞራው። ረከቦቱ ትልቅ ስለሆነ ይኸውላችሁ እዚህ ጋር የወተት መጠጫ የወተት ማፍሊያ ነው አለው። እዚህ ጋር ስኳር ማድረጊያ ያለው። ብቻ ቆንጆ ናት። በጣም ነው የምታምረው። ጀበናዋ ራሱ በጣም ቅልጥፍ ያለች ናት። አበረታቱን። የፈሪሃና የፍርዶስ ቤተሰቦች አዲስ ጀማሪ ነን። እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለየት ያለ ነገር እንድንሰራላችሁ አዳዲስ ነገር ይዘንላችሁ እንድንመጣ ያላችሁ እዚህ ጋር አቀራረብኩ። ጂም ላይቴን ቦክ እያደረግን ነው። እዚህ ጋር ፈዋካ አቀራረብን። ጭሳችንን እንግዲህ ነጭ ጭስ ይዘናል። ወይራችንን አድርገን የድሯችንን አለቀቅንም። ቡክር ብቻ እናረግም፣ ወይራም እናደርጋለን። ይኸውላችሁ ዛሬ ቡናዋ የባለፈውን ቅጣት በዚህ ተቀጣ ሽማግሌ ፈርዶባት ነው መሰለኝ። ዛሬ ያው እንደዚህ ሆኖ በቃ እንደውም እንደምታዋት ጥበብ ናት። ጥበብ ስኒ በሱ ይሄ ስኒ ስንት እንዳለ ታውቃላችሁ? በጣም ውድ ስኒ ነው። ጀበናዋ እንደምታዋት ጀበና ውድ ጀበና ናት። በአሁን ሰዓት 3500 በኢትዮጵያ ሆናለች ማለት ነው። እነዚህ ስኒው ጋር ማለት ነው 6 ስኒ ያላቸው 6 ሰርቪስ። በነገራችን ላይ በዙር አስተዋውቃችሁ እቺ እንደምታዋት የስኳር መያዣ እንትን የሐሊብ ወተት ማፍሊያ ናቸው። እንደምታዋት መያዣ አላት። ይሄ አሪፍ ነው፣ በጣም አሪፍ ነው። ይሄ ስንት አለ? የስኳር መያዣ ይሄንኛው አለ፣ ይሄ አለ ማለት ነው። እንደምታዩት ይሄ
ግጣም አላት። 3500 በአሁኑ ሰዓት ደርሳለች ማለት ነው። በእንደዚህ ጀበና ተቀጣ ይሄው ቡና ፈልታ ያፈላችሁ በዚህ ነው። ቅድም በግቢያው ላይ እንዳያችሁት በራሷው ስቶቭ ላይ ይሰራል ማለት ነው። እንደዛ ሆኖ በአሁኑ ሰዓት ማታ ነው። ፈራርሻ ይሄው ፈዋካው ዝጋውና ተቀጣለች። በዚህ ብርድ ነው ወቅቱ። በዚህ በብርድ በጣም ባረዳል። ውሃ እንዴት በዛ በቀዝቃዛ እንደዛ አድርገን ጀዋሌም ተበላሽቶ አልቀረም። የ3000 ብር የ3500 ዕቃ ፈዋካ ተደርጎ ቡናው በአሁን ሰዓት ኪሎ ቡና ስንት ነው? ስንት ነው የገዛሽው? ቡና ተወዳለች እና ቡናዋ ስለተወደደች በዛም በሁሉም ተካክሶ የዛን የኔን ምንም ባላጠፋው አስበሃል በማለት የዛን መልስ ይሄን አግኝቻለሁ። እሺ ቡና ያቀጅልኝና ቡናችን ጠጣ። አድርሷንም ስጨስ አድርባት ይው አድርሷንም አሁን እዚህ ጋር ጨስ ጋቸው ጠጋቸው አድርሱ ቤት የሚያስታውሳለ የድሮ አድርሱ ቤት አልቀረም አለኛ ጋር አድርስ የድሮ አድርስ ናት። ሌላ ማለት ዝም ብለው በዛ አድርገው ነው እንጂ አሁን ይሄም እየቀረ በሌላ ቦታ እየመጣ ነው። እናንተ ዛሬ ምንድነው ይቺ ላይክ ሼር እያደረጋችሁ ቤተሰብ እንትምበሩ ቤተሰብ ሁኑ፣ አሳድጉ። ይሄን ቻናል በጣም እንድታሳድጉት በወዱ ጥያቄያችን እያቀረብን ላይክ አድርጉ። ይኸው አድርሱ ጨሰላክ ይኸው ተዋለላችሁ ዛሎኛ ቦናን ቅጅልኝ ልጠጣ። አሁን እናንተ ብቻ አስተያየት ስጡን። ያጠፋነው ታለ እንመለሳለን፣ ካጠፋነው መልሱን እያል በዚሁ ላይ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። አስተያየታችሁን አስቀምጡልን፣ አስተካክሉ የምትሉትን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ኢትዮጵያ እንደሆነ እንደምታዩት ያው በዛም በዝም ታተሯሯጠን ስለማይቻል ወደ ሶሻል ሚዲያው ሁላችንም ብቅ ብለናል። እንድታበረታቱን ተዙ እንጠይቃለን ማለት ነው። ቡናችንን እንጠጣለን። ጥበብ ስኒ የለች ጀበና ማለት ነው። ይሄ ትንሽኛው ነው። ትልቀኛው 4500 ገብቷል። 4500 ገብቷል ትልቁ ማለት ነው። ትንሽኛው ናት እቺ ትንሿ። ያንኛው ስንት ስኒ ያለው መሰላችሁ? 6 ነው ይሄ ያለው። ያንኛው ደግሞ 12 ስኒ አለው ማለት ነው። ስኒው 12 ማለት ነው። 12 ስኒ አለ። ባካታችስ ወደዚህ ላውራበት ባክህ ወደዛው ያሳመረ ነው ነገሩ። ውበት እያስጨመረ ነውና ነው ቡና በጭስ ነው የሚያምረው። ቡና ያጫጫሱ ምናምን ስለሆነ እንደዛ ነው እላችኋለሁኝ። የ12 ስኒ ያለው ጀበና የጥበብ ጀበና ትልቅኛው ምንም ተዝም አይተልቅም፣ ግን ስኒው 12 ስለሆነ 4500 ብር ሆኗል። እመኑኝ፣ እውነት እመኑኝ። በጣም ስለምትግል በመያዣ ነው ያስኳት ትፋጃለች። ይሄን አሁን ይፈሩታልና አይጥዱትም። እሱ ብላ አይጥዱትም። እንደ ፌርሙስ ነው የሚጠቀሙት አሁን በርካታው ሰው። ግን እኛ ጥደነዋል፣ እንዳያችሁት መግቢያው ላይ ሁሉን ጥደነዋል። ይሰራል ማለት ነው። ክሰልም ላይ ጥደነዋል ያሉኝ አሉ። እኔ ግን በአሁን ሰዓት ሞከርነው በስቶቭ ላይ ነው። ግን ሙክክ ያለች እንደሆነ 3000 ብሬን በቃ ገደል ገባ ነው ይያልኩ በያ ነበርና ምንም አልሆነችም። ይወጣላት ብላ ጣደቻት፣ ግን ወጣላት። አሁን በቃ በዚሁ ተጥዷል። ታውን ወዲያም ይጣድበታል ማለት ነው። ደነው ነው ቡና ቀምሳ ተናግረኛል። ቡና ፈራል ይችላል አንዴ ነው ሲያንቺ እንደው ቀመስ አድርገውና ፉት አድርገውና እናንተስ ምን ትላላችሁ? ይሄንን ፉት የምንለውን ቡና ዛሬ ይኸውላችሁ በጣም ደስ የሚል ቡና ነውና ቡናችን እየጠጣን ገዳም መቅለባው የሚልካው አባወራ ገደፍና ልቀበል እንጂ በቃ እንደዚህ ነው። ቡናችን እንጠጣለን። ጥበብ ናት አገራችን። ቡና እየተወደደ ነው ሄደው ተመልከታችሁ። በዚህች ምን ቀዳበታለን ይቺ
የጥበብ ስኒ ይሄንኛው አሁን መያዣም ያለው አለ፣ መያዣም የሌለው አለ። በብዙ አይነት ነው ጥበብ ስኒ። ማሻአላ ተባረካላ፣ ማሻአላ ተባረካላ። ሚስቱ እንዴ ያለ ቡና እውነትም ቀምሼ አላውቅም። ዛሬ ቡናው የተለየ ሆኗል። ለምን የቅጣ ስለሆነ መሰለኝ በጣም ጣፍጧል። በደንብ አድርጋ ሰርተዋለች፣ ቀመመዋለች መሰለኝ። በጣም ነው እየጣፈጠኝ። ማሻአላ ተባረካላ። ቅመሽ በጣም ነው አንቺ ለራሱ ብትቀምሹ ማለት ነው ሲጣፍጥ ምን ነቅሻል። ዛሬ ቡና ተጠጥቷል። 10,000 ሰብስክራይብ አስገቡን እስኪ። ለብራስና 50,000 ማት እናንተ ተጠብቃለሁ። ውድ ቤተሰቦቻችን አሁንም አንድ ቻናል አለ፣ የጀማል የሚል ቻናል አለኝ የራሴ ስለዛሬ የምታገረው አላደግ ብሎ ያንን እንትን ብሏል። አላደገም። ያንን ሊንኩን አስቀምጥላችኋለሁ ከስር ማለት ነው። አበረታቱን። የመንትዮቹ እናትና አባት ነን። 100,000 ሰብስክራይብ ካስገባችሁ እናሳያችኋለን። ልጆቹ መንታ ናቸው ልጆቻችን ማለት ነው። በግልጽ ማለት ነው መንታ ናቸው። እናንተ 100 ሲገባ 100,000 ኬ ፍዶሉ ሁለቱም ይመጣሉ፣ እነሱ ልጆቹም ይመጣሉ ማለት ነው። መንታ ልጆች አሉ፣ ገና ናቸው። ገና አመታቸው አልሞላምና ነው ይዘናቸው ብቅ እንላለን። ያንንም ለማየት ብቻ እናንተ አበረታቱን እላለሁ። ልጆቻችን መተው እናንተንም እያዝናናን እየተጫወትን አብረን እንድንዝናና አብረን እንድንጫወት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። ረጃ በረካ ስንል ደግሞ እንመጣለን። አልቀረም እኛ ጋር በረካ ረጃ ምናምን የሚሉ አሉ ነገሩ። ያንን እኔ መርቀኝ በረካ ሆኜ የባለፈውን እንግዲህ ይቅር ብዬሻለሁ። መቼም ሰውንና ይቅር እንላለን። አሁን ያንን ይቅር ብያታለሁ። በነገራችን ላይ ይሄን ስላደረግሽልኝ ሳምል አድርጋት። ይሄው በቃ ይቅርታ ማለት እንግዲህ ከይሄው ነው። በጣም ደስ ቻው ብያለሁ። ዋ